ይህ ቪዲዮ ስለ አስደናቂው ፓፓዬ እስከዛሬ ሰምታችሁ ማታውቁትን አስደናቂ የጤና ጥቅም የሚያካፍላችሁ ቪዲዮ ነው። ይህም ቪዲዮ እስከ መጨረሻው ስትከታተሉ ስለ ፓፓዬ አስደናቂ የጤና ጥቅም የምናካፍላችሁ ይሆናል። ውድን የተከበራችሁ የዩቲዩብ ቻናል ቤተሰቦቻችን፣ ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡ ነው። ቪዲዮንም ስጀምሩት ላይክ እና ሼር ማድረግ አይረሳ። ፓፓዬ እጅግ በጣም አስደናቂ የጤና ጥቅም ያለው ፍሬ ነው። ፓፓዬ ምን ያህል እንደሚጠቅም በዚህ ቪዲዮ ከሰማችሁ በኋላ ትደነቃላችሁ። ፓፓዬው ለጤና በርካታ ጥቅሞችን ይዟል። ይህም እጅግ በጣም ተወዳጅ ፍሬ ያደርገዋል። በዓለም ላይ በርካታ ጥቅሞችን ይዞ እንዲሁም የቫይታሚን ሲ መገኛ ሆኖ ጣፋጭ ፍሬ ተብሎ የተመዘገበው ፓፓዬ ነው። ምን አለፋችሁ ከዚህ ቪዲዮ በኋላ ስለ ፓፓዬ ድንቅ ጥቅም ትገረማላችሁ። ቪዲዮውን ላይክ ማድረግ አትርሱት። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። ፓፓዬ በዓለም ላይ በቫይታሚን ሲ የበለጸገ እጅግ ጣፋጭ ፍሬ ተብሎ በዓለም ላይ ቀርቧል ማለት ነው። በቫይታሚን ሲ የበለጸገ እጅግ ጣፋጭ ፍሬ ተብሎ ፓፓዬ በዓለም ላይ ቀርቧል ማለት ነው። እንግዲህ ፓፓዬ ለጤና በርካታ ጥቅሞችን ይሰጣል ተብሎ ተነግሯል። ከዛ ውስጥም በሰውነታችን ያለውን የኮሌስትሮል መጠን እንዲቀንስ ከፍተኛ አስተዋጽኦ ያደርጋል። ይህም በኮሌስትሮል መጠን የሚመጡ ችግሮችን በከፍተኛ ሁኔታ ያስወግዳል። ፓፓዬ በፋይበር፣ ቫይታሚን ሲ እና የተለያዩ አንቲኦክሳይድ የበለጸገ በመሆኑ እነዚህ ነገሮች ደግሞ በደም ስሮች ውስጥ ያለውን የኮሌስትሮል ክምችት በማስወገድ ደም ስሮቻችን በአግባቡ እንዲሰሩና በኮሌስትሮል ምክንያት የሚመጣውን የደም ስር መዘጋት፣ የልብ ችግር፣ ስትሮክን፣ ከፍተኛ የደም ግፊትን፣ ሃይፐርቴንሽንን በሙሉ ጸረ አድርጎ ለማስወገድ የጎላ ሚና ይጫወታል። ታዲያ አንድ ሰው ፓፓዬን አዘውትሮ ሲመገብ የኮሌስትሮል መጠኑ ይቀንሳል። በኮሌስትሮል ምክንያት ደም ስሮቹ ከተዘጋጉም እነዛን ደም ስሮች አስከፍቶ ጤናማ እንዲሆን ወይም ጤናማ የደም ዝውውር እንዲኖረው ኮሌስትሮልን ጨምሮ ሌሎችም ችግሮች እንዲጠፉ እንዲቀንሱ ያደርጋል። ክብደትን ለመቀነስ ተመራጭ ነው። ክብደታቸው እንዲቀንስ የሚፈልጉ ሰዎች ፓፓዬን ከምግብ መገባቸው በፊት ወይም ክብደትን ለመቀነስ በጣም እየለፋችሁ ከሆነ ከገበታ በፊት ወይም ምግብ ከመመገባችሁ በፊት ፋይበርን ብትመገቡ፣ ምክንያቱም ፓፓዬ ውስጥ ፋይበር ስላለ ፓፓዬን ብትመገቡ ብዙ ምግብ እንዳትመገቡና የጥጋብ ስሜት እንዲሰማችሁ በማድረግ ክብደታችሁን ለመቀነስ እንደሚረዳ ጥናቶች ያሳያሉ ማለት ነው። ይህም ካልተፈለገ ክብደት እንዲቀንስ ያደርጋል ማለት ነው። በሽታ የመከላከል አቅምን በከፍተኛ ሁኔታ ያሳድጋል። አንድ የፓፓዬ ፍሬ ከሚያስፈልገን ቫይታሚን ሲ 200 ያህሉን በውስጡ ይዟል። ይህም ኢንፌክሽንን ጨምሮ ሰውነታችን ላይ ሊደርስ የሚችለውን ህመም ለመከላከል ፓፓዬ በጣም አስፈላጊ ነው። እንዲሁም እጅግ በጣም ተመራጭ ነው። ሰውነታችን በህመም እንዳይጋለጥ ሰውነታችን ላይ ሊደርሱ የሚችሉ ህመሞችን በሙሉ በመከላከል እንዲሁም በሽታ የመከላከል አቅምን በማሳደግ ፓፓዬ የሚደርስበት የለም። ፓፓዬ ለስኳር ህመም እንዳንጋለጥ ያግዘናል። ፓፓዬ ምንም እንኳን ጣፋጭ ቢሆን አነስተኛ የስኳር መጠን በመያዙ የስኳር ህመምተኞችን ጨምሮ ለማንኛውም ሰው እጅግ በጣም የሚመከር ፍሬ ነው። ፓፓዬ በስኳር ህመም እንዳንጋለጥ እጅግ በጣም ጠቃሚ ፍሬ ነው። ፓፓዬን አዘውትሮ የሚመገብ ሰው ጣፋጭ ቢሆንም አነስተኛ ስኳር ስላለው ግን እጅግ በጣም ጠቃሚ የሚባል ነው። ምክንያቱም አነስተኛ ስኳር ነው ያለው። ለስኳር ህመምተኞችም እጅግ በጣም ጠቃሚ ነው ማለት ነው። ፓፓዬ ለአይን ጤንነት የሚበጅ ነው። ፓፓዬ በቫይታሚን ኤ የበለጸገ በመሆኑ የተሻለ እይታ እንዲኖረው ከማድረግ ባለፈ ከአይን ጋር ተያያዥ በሆኑ ህመሞች እንዳንጠቃ ያደርጋል። ፓፓዬ ለአይን ጤና በጣም ጠቃሚ ነው። ፓፓዬ ቫይታሚን ኤ የበለጸገና እጅግ በጣም ለአይን ጤና ጠቃሚ በመሆኑ ለአይናችንን ህመም እንዳይደርስብንና አይናችን ጤናማ እንዲሆን ያደርጋል። በይበልጥ ደግሞ እድሜ በመግፋት ጋር ተያይዞ የሚመጣውን የአይን ሞራ ጉርዶች ለመከላከል በጣም ጠቃሚ መሆኑ ይነገርለታል። ፓፓዬ በተለይ ደግሞ ለሴቶች ከፍተኛ ጥቅም ይሰጣል ማለት ነው። በወር አበባ ጊዜ የሚከሰተውን ህመም በማስታገስ ፓፓዬ እጅግ በጣም ጤናን ለሴቶች በማጎናጸፍ የታወቀ ነው ማለት ነው። ስለዚህ ፓፓዬን በዛን ጊዜ መመገብ ጠቃሚ ነው። ፓፓዬ ካንሰርን ይከላከላል። ፓፓዬ በውስጡ ፓይቶን የተባለ ንጥረ ነገር ሲኖረው ይህም ኢንፍላሜሽንን፣ የካንሰር ሴሎች እድገቶችን በከፍተኛ ሁኔታ ለመቀነስ ያስችላል። ሌላኛው በቶሎ እንዳናረጅ ያደርገናል። ፓፓዬን አዘውትሮ የሚመገብ ሰው በቶሎ እርጅና እንዳይጋለጥ ያደርገዋል። የፊቱ ቆዳ እንዳይሸበሸብ፣ ሴሎቹ እንዳይደክሙ፣ በቶሎ ወደ እርጅና እንዳይጋለጥ በከፍተኛ ሁኔታ ይሰራል ማለት ነው። አንዳንድ ጥናቶች እንደሚያሳዩት ደግሞ የፕሮቴስ ካንሰርን በመከላከል ግንባር ቀደም ሆኖ ተቀምጧል ማለት ነው። ታዲያ ፓፓዬን አዘውትሮ የሚበላ ሰው በጣም ጤናማ ነው። በሽታ የመከላከል አቅሙ በጣም ከፍተኛ ነው። በይበልጥ ደግሞ ሰዎችን ልንጠይቅ ስንሄድ ሙዝ ከመያዝ ለታመመ ሰው ፓፓዬን መያዝ በሽታ የመከላከል አቅምን ለማሳደግ በጣም ጠቃሚ ነው። ፓፓዬን በጥሬው ቆርጠን መመገብ እንችላለን። ከፈለግን ደግሞ በጁስ መልኩ ማዘጋጅተን መጠቀም እንችላለን። ፓፓዬ አዘውትረን ብንመገብ ግን
የጤና ለውጡ እናያለን። ነገር ግን ክብደታችሁን ለመቀነስ ለምትፈልጉ ለእርጉዝ ሴቶች በይበልጥ ደግሞ ለእርጉዝ ሴቶች ባትመገቡ የተሻለ ነው። በእርጉዝ ሴቶች ላይ ፓፓዬ ብዙ ጊዜ ችግር ያመጣል። ስለዚህ ፓፓዬ እርጉዝ ለሆነች ሴት ባትመገብ የተሻለ ነው። ከዛ ውጭ ያላችሁ ሰዎች በይበልጥ ክብደት ለመቀነስ ከፈለጋችሁ ፓፓዬን አዘውትሮ መመገብ ይቻላል ማለት ነው። ከእናንተ የሚጠበቀው ትክክለኛና የበሰለ ፓፓዬን ፈልጋችሁ መግዛት ነው። ጥሬ ፓፓዬ ብዙም ለጤና አይመከርም። ስለዚህ የበሰለ ፓፓዬን ገዝታችሁ ከፈለጋችሁ ቆራርጣችሁ ካልፈለጋችሁ በጁስ መልክ አድርጋችሁ መጠቀም ትችላላችሁ። በይበልጥ ደግሞ ፊታችሁ የተሸበሸበ ወይም ቆዳችሁ ጥርት እንዲል ከፈለጋችሁ ፓፓዬን ፈጭታችሁ ፊታችሁን መቀባት ትችላላችሁ። በቆዳውን ፊታችሁን አሽታችሁ ከደቂቃዎች በኋላ ብትታጠቡ በጣም ጠቃሚ ነው። እንደምታውቁት የሙዝ ቆዳ ለፊት በጣም ጠቃሚ ነው። ፊታችን ጥርት እንዲል ከሚያደርግ ነገር አንዱ የሙዝ ቆዳ ነው። የሙዝ ቆዳ ፊታችን እንደሚጠቅመው ሁሉ የፓፓዬ ለፊታችን ውበት እጅግ በጣም ጠቃሚ መሆኑን ደጋግመን ተናግረናል ማለት ነው። ስለዚህ ፓፓዬን ለፊትም ለሰውነትም በጣም ጠቃሚ ነው። ፓፓዬን ታዲያ በምን ያህል ጊዜ እንመገብ ካላችሁኝ፣ አቅም ካላችሁ በሳምንት 3 ጊዜ ብትመገቡት ጥሩ ነው። ከቻላችሁ ደግሞ በየዕለቱ ብትመገቡት። ነገር ግን በየዕለቱ አንድ ነገር ሲደጋገም ብዙም ጥሩ አይባልም። አልፎ አልፎ መጠቀም አስፈላጊ ነው። ክብደታችሁንም ሊቀንስ ይችላል። ትንሽ ደግሞ ፓፓዬ በባህሪው ምግብ እንደበላን እንደሚሰማን በማድረግ ብዙ ምግብ እንዳንመገብ ያደርገናል። በይበልጥ ደግሞ የካንሰር ሴሎችን ለመዋጋት ፓፓዬ በጣም ጠቃሚ መሆኑን ከላይ አንስተናል። የፓፓዬ ፍሬም በዚያው አጋጣሚ ከፍተኛ ጥቅም ይሰጣል። ፓፓዬ ፍሬውን አድርቀው ፀሐይ ላይ አስነክተው ፈጭተው የሚጠቀሙበት አሉ። ስለ ፓፓዬ ፍሬ ደግሞ በሌላ ሙሉ ቪዲዮ ሙሉን የምነግራችሁ ይሆናል። ፓፓዬ የሚያስደንቀው ነገር ላይ ቫይታሚን ሲ ይዞ በዓለም ላይ ጣፋጭ ፍሬ ሆኖ መገኘት የቻለ ቢኖር ፓፓዬ ነው። ፓፓዬ ቫይታሚን ሲን ይዞ እንደዚህ ጣፋጭ እየሆነ በዋጋ ደረጃ ደግሞ ብዙ ውድ የሚባል አይደለም። ስለዚህ ፓፓዬ በይበልጥ ለጨጓራ ህመም ለምትሰቃዩ ሰዎች በጣም የጨጓራ ህመም ካለባችሁ ጠዋት ጠዋት በባዶ ሆዳችሁ ብትመገቡት ለጨጓራ ህመምም ከፍተኛ መድኃኒትነት እንዳለው ጥናቶች ተናግረዋል፣ ተረጋግጧል። ብዙ ሰዎችም በፓፓዬ ምክንያት ከጨጓራ ህመም እንደዳኑ አረጋግጧል። ስለዚህ ፓፓዬም በጨጓራ ህመም ለምትሰቃዩ ሰዎች ብትመገቡ በጣም ጠቃሚ መሆኑን ጥናቶች ያሳያሉ ማለት ነው። ስለዚህ ፓፓዬ ለጨጓራ ህመም ለምትሰቃዩ ሰዎች በጣም ጠቃሚ ፍሬ ነው። ስለዚህ ለጨጓራ ህመምም በባዶ ሆድ ብትበሉት በጣም አስፈላጊ ነው ማለት ነው። በአጠቃላይ ፓፓዬ ለጤና በርካታ ጥቅሞችን በመስጠት ቁጥር 1 ሆኖ ተቀምጧል። ከእናንተ የሚጠበቀው የበሰለን ፓፓዬ አይታችሁ ገዝታችሁ መመገብ ነው። ለጤና በርካታ ጥቅሞችን ይሰጣል ማለት ነው። ውድና የተከበራችሁ ዩቲዩብ ቻናል ቤተሰቦቻችን ስለ ፓፓዬ አስደናቂ ጥቅም ሰርተናል። ከዚህ በኋላ የምንለቃቸው ቪዲዮዎች ደግሞ ቶሎ ቶሎ እንዲደርሳችሁ ቻናላችንን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በጣም የምታተርፉበት ቻናል ነው። በቀጣይ ቆንጆ ቪዲዮ እስከምንገናኝ ቸር ሰንብቱ።